ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ ወይ? እኔ ያለው አልሐምዱሊላህ። ውድ ጓደኞቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተባበሩን። ሐዲስ ነኝ ገና ንቅንቅ አላልኩም ገና ስለዛ ተባበሩ፣ እንተባበር፣ እጅ ለእጅ ተያይዘን እንደግላችኋለሁ። እና ውድ ጓደኞቼ በአርቱቱ ደግሞ ዛሬ መጥቻለሁ። መዳሜ ዘንድሮ ውለታ በዛችብኝ። ያው እንደዚህ ጎርፈት ኖሜ እንደዚህ ያስተካከለችልኝ። በቃ ይሄን ራሱ ከፈለግሽ ኢትዮጵያ ይዘሽ ሂጂ፣ ከፈለግሽ እንደፈለግሽ ጓደኞችሽን ጥሪበት፣ ፈንተረሽ በይበት ብላኝ ያው እንደዚህ ያሳምራልኛለች። እና ምን ትላላችሁ? እና ውድ ጓደኞች ይሄ ደግሞ የሀገራችን ምንድን ነው የሚመስለው? እስኪ ሁላችሁም በየሀገራችሁ ይሄ ነገር አለ ወላ የለም? እኛ አገር ደቡብ ክልል ወደ ስልጤ ዞን ማለት ነው። ይሄ ፈረስ ላይ የሚሰቀለው ምንድን ነው የሚባለው? እሱን ይመስላል። እና ይኸው እንደዚህ ነው እላችኋለሁ ያጀማ። እና ውድ ጓደኞቼ አዲስ ነኝ፣ አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ትልቅ ደረጃ አድርሱ። መፈመስ እፈልጋለሁ፣ ፌመስ መሆን እፈልጋለሁ። አገሬ ማስተዋወቅ፣ ለሀገሬን ጥሩ ጥሩ ነገር መስራት፣ ከዘረኝነት ከሃይማኖት ነፃ የሆነ ዩቱበር ነው። እና ስለዛ ሁላችሁም አበረታቱኝ። እናንተ እኔን ብታበረታቱ ነገ ደግሞ እናንተ ጋር መምጣቴ አይቀርም። ስለዛ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ውድ ጓደኞቼ በጣም ነው የምወዳችሁ እና ይህን ይመስላል እላችኋለሁ። ቀይ በቀይ ዛሬ ቀይ በቀይ መጥቻለሁ። ይህ ደግሞ የት ሀገር ልብስ? የባህል ልብስ አይመስልም? የባህል ልብስ በቃ ሴቷዬ እዚህ ጋር አጂ ብላኝ እኮ ነው ጽድት አድርጌው። እንዴ በባዶ ነው እንዴ? ቪዲዮ ልስራበት ብዬ ቁጭ ብዬ ይኸው እዚህ ጋር እየቀረስኩ ነው። አሁን ሴቷ ቤት መጣ እኮ አለቃለኝ። እና እንደዚህ ነው እላችኋለሁ። ወደ ሌላ ቦታ ለማሳየት ስላልተመቸኝ ነው። እና እንደዚህ ነው ያጀማ። ተባብረን እንደግ፣ ተያይዘን እንደግ። አብሽሩ፣ በርቱ የመዳም ቅመሞች። ሁሉም ያልፋል፣ ማያልፍ ነገር የለም። አገራችን መላ በሰላም ወስዶ ከቤተሰቦቻችን ይጨምረን እና እንደዚህ ነው እላችኋለሁ። እና ውድ ጓደኞቼ የነበረን ቆይታ ይህን ይመስላል። ሁላችሁንም በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤቴን አሳድጉልኝ እላችኋለሁ። ውድ ጓደኞቼ ባይ ባይ። መልካም ቀን፣ መልካም ውሎ